በአሜሪካ ሌላ መቅሰፍት ከተፍ ብሏል። ተንጋለው ቢተፉ ተመልሶ ካፉ እንዲሉ ገሃነምን የተመኘው ትራምፕ ሌላ ገሃነም በሩ ላይ ፈንድቷል። በእንቅርት ላይ ጆሮ ደግፍ እንዲሉ አሜሪካን ዋጥ ስልቅጥ የሚያደርግ ሌላ የሞት መልአክ በሯ ላይ ተደቅኗል። መጥፋታችን ነው ድረሱልን፣ ከዚህ መቅሰፍትም አድኑን ሲሉ አሜሪካኖች እየተማጸኑ ነው። እሳቱን ማጥፋት ህልም ሆኗል። አሜሪካ ለሰደድ እሳቱ እጅ ሰጥታለች። በእሳት አብዮት ልትጠፋ ነው። እሳቱ አሁንም ወደ ሌሎች ከተሞች በከፍተኛ ፍጥነት እየተዛመተ ይገኛል። ሰደድ እሳቱ ሳንታና በተሰኘና በሰዓት 110 ኪሎ ሜትር በሚምዘገዘግ አውሎ ንፋስ ታግዞ ወደ ምክትል ፕሬዝዳንቷ ካማላ ሃሪስ ቅንጡ መኖሪያ ቤት ተቃርቧል። ነገር ጠማቂው አሜሪካ በሯ ላይ ሌላ የሞት መልአክ ተደቅኖባታል። በጥቂት ቀናቶች ውስጥ የአሜሪካዋ ሎስ አንጀለስ ወደ አመድ ክምርነት የለወጠው ሰደድ እሳት አድማሱን እያሰፋ በአዳዲስ ክስተቶች